ሰብሳቢ፣ በኦሮሚያ ክልል የሃይማኖት ጉባኤ ሰብሳቢ፣ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል መላከ ሕይወት ቆሞስ አባ ኃይለ ገብርኤል፣ የቅዱስ አባታችን የፓትርያርኩ ልዩ ጸሐፊ፣ የአህጉረ ስብከቱና እንዲሁም የአዲስ አበባ ሀገረ ስብከት የመምሪያ ኃላፊ፣ ክቡራን አባቶቼ፣ የካህናት ወንድሞቼ፣ ዲያቆናት፣ በዚህ ያላችሁ ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አይሰማም? እንደምን ዋላችሁ? እንደምን ሰነበታችሁ? ስለዚህ የሰበሰበን ሰማይን የዘረጋ ምድርን የመሰረተ የሚታየውንና የማይታየውን የፈጠረ ሳይገባን ወደ ቅድስና ስፍራው የጠራን በቤተ መቅደሱ የሰበሰበን ስሙን እንድንጠራ ድምፁን እንድንሰማ የፈቀደልን ቅዱስ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የሁላችን እናት የመስቀል ስር እናት እናታችን ድንግል ማርያም ክብርና ምስጋና ለስሟ ይሁንልን። በእውነት ብፁዕ አባታችን አቡነ ሳዊሮስ እንኳን ለ19ኛው ሲመተ በዓሉ በሰላም በጤና አደረሰ እላለሁ። ሁላችሁ እንኳን አደረሳችሁ። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እኔ መርጫቸዋለሁ ይላል። የክብር ባለቤት አለ ሐረይኩክሙ ወሴብኩክሙ፣ እኔ እነሆ መርጬ ሾሚያቸዋለሁ ይላል። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ በጠባብ ደረት በአጭር ቁመት ተወስኖ ወንጌልን በሚያስተምርበት ሰዓት አባቶቻችን ሐዋርያትን በተናገረበት አንደበቱ ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ በረከቱ በእኛ ላይ የልብንና የእጁን ተአምራት አይቶ የቃሉን ትምህርት ሰምቶ ወንጌልን የሳበልን ታላቁ አባት እስከ ቀራንዮ ድረስ የተከተለው የፍቅር አባት እውነተኛ አባት ክርስቶስን እስከ ሞት ድረስ የተከተለው ታላቁ ሐዋርያው ባለ ወንጌሉ ሲጽፍልን ጌታችን አምላካችን ኢየሱስ ክርስቶስ ተናገረውን እነሆ እናንተ የሾማችሁኝ አይደለም እኔ ግን መርጬ ሾሚያችኋለሁ ይላል። እግዚአብሔር አምላካችን በዚህ ቃል እንድንማር፣ በዚህ ቃል እንድንባረክ፣ በዚህ ቃል እንድንጽናና፣ በዚህ ቃል እንድናር እግዚአብሔር ሁላችንንም ይርዳን። የእግዚአብሔር ልጆች በዚህ ያላችሁ ብፁዓን ሊቃነ ጳጳሳት፣ በዚህ ያላችሁ ሁላችሁም በጠቅላይ ቤተ ክህነት በየመራ ክፍሉ ኃላፊዎች፣ የአዲስ አበባ ሀገረ ስብከት፣ የሸገር ሀገረ ስብከት፣ የሁሉም የወሊሶ ሀገረ ስብከት ሁላችሁም ይህንን ቃል የምትሰሙ ጌታችን አምላካችን ኢየሱስ ክርስቶስ የተናገረው የእግዚአብሔር ቃል ነው። ለዚህ ነበረ ጌታችን አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲመርጣቸው አንዳንዶቹ ከክብር ቦታ መርጧቸዋል። አንዳንዶቹ ከርኅራኄ፣ አንዳንዶቹ ከንግዱ ዓለም፣ አንዳንዶቹ ከቤተ መንግሥት፣ አንዳንዶቹ ከረባን ቦታ ጠርቷቸዋል። ጌታችን አምላካችን ኢየሱስ ክርስቶስ አባቶቻችን ቅዱሳን ሐዋርያትን ሲነግራቸው እነሆ እናንተ የመረጣችሁኝ አይደለም፣ እናንተ የሾማችሁኝ አይደለም፣ እኔ ግን መርጫችኋለሁ ይላል። የመረጠን በዚህ ቦታ ቃሉን እንድንሰማ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ልጆች እግዚአብሔር አምላካችን ለመጀመሪያ ጊዜ አባታችን ቅዱስ ወደዚህ ዓለም መጥቶ በገሊላ ባሕር ሲመላለስ ለመጀመሪያ ጊዜ ያገኘው ሐዋርያው ቅዱስ ጴጥሮስንና ሊቀ ሐዋርያቱ ቅዱስ ጴጥሮስንና ወንድሙን ቅዱስ እንድርያስን መርጦታል። ወንድያም ሦስቱ መንገረ ባሕረ ገሊላ ርእየ ክልኤተ አኀወይና። ሐዋርያው ቅዱስ ማቴዎስ እንደጻፈልን እነሆ በገሊላ ባሕር ሲመላለስ ለመጀመሪያ ጊዜ ወደዚህ ዓለም እግዚአብሔር ሰውን ሲፈልግ ሊቀ ሐዋርያት ቅዱስ ጴጥሮስንና ወንድሙ እንድርያስን አግኝቶታል። ምርጫ
እርምጃው እዛ ላይ ነው ማለት ነው። ከዚህ በኋላ ነበረ ኑና ተከተሉኝ ካላቸው በኋላ ኑና ተከተሉኝ፣ ለዛሬ በእግር ተከተሉኝ፣ ነገ ደግሞ መስቀሉን ተሸክማችሁ ትከተሉኛላችሁ ብሎ ቅዱስ ጴጥሮስንና ወንድሙ ቅዱስ እንድርያስን የመረጠበት ኃይለ ቃል እናገኛለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለዚህ ነበረ ሐዋርያቱን ሰብስቦ እንዲህ አላቸው፣ እነሆ እናንተ ወደዚህ ዓለም የጠራችሁን በእናንተ ስልጣን በእናንተ ፍላጎት ሳይሆን እኔ መርጬ ሾሜያቸዋለሁ አላቸውና ለዚህ ነበረ እነሆ በሃይማኖት ትጸኑ ዘንድ በእምነታችሁ ትጸኑ ዘንድ ፍሬ ትፈሩ ዘንድ ወውእቱ ፍሬክሙ ይነብር ለዓለም ቅዱስ ዮሐንስ እንደጻፈልን እነሆ ፍሬያችሁ ለዘላለም ይኖራል። ተጋድሏችሁ፣ ወንጌላችሁ፣ አስተምህሮታችሁ ይህንን ዓለም አልጫ የነበረውን እንዲያጣፍጡ ማለት ነው። ጥሪው ምዕመናን ይህን ቃል የተሰሙ ጌታችን አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲጠራቸው አልጫ የነበረውን ዓለም እንዲያጣፍጡ ማለት ነው። ጨለማ የነበረውን ዓለም በወንጌል እንዲያበሩ በዓለም ሁሉ ስለ ክርስቶስ ስለ እግዚአብሔር አዳኝነት እንዲናገሩ እንዲመሰክሩ እናንተ መልካም ፍሬያቸው ፍሬ ትሩፋታችሁ ለዘላለም ይኖራልና በዚህ ያለን ሁላችሁም ይህን ቃል የምትሰሙ ለቅዱሳን አባቶቻችን ለሐዋርያት ተነገረ የእግዚአብሔር ቃል በዚህ ዓለም የሚቀር አይደለም። ለዚህ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ወአነሂ ይሄሉ ምስለክሙ በኩሉ መዋዕል እስከ ዕልፈተ ዓለም አላችሁ የክብር ባለቤት እኮ ነው ጌታችን አምላካችን ኢየሱስ ክርስቶስ ቅዱሳን አባቶቻችን ሐዋርያትን ሲነግራቸው እናንተ አላቸው እነሆ እኔ እስከ ዓለም ፍጻሜ ድረስ እስከ ዓለም መጨረሻ ድረስ ከዛም በኋላ ከእናንተ ጋር እኖራለሁ። ከእኛ ጋር የኖረ ከትናንትና ከእኛ ጋር የነበረ ዛሬ ከእኛ ጋር ያለ ነገ ከእኛ ጋር የሚኖር የክብር ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስከ መስሙት እግዚአብሔር ነው። ሐዋርያት አባቶቻችን ይህንን ቃል ሰምተው ይህንን ቃል ሰምተው ተመልከቱ እኔ ከእነሱ ጋር የሚኖር ከእነሱ ጋር የሚያድር ጋሻ የሆናቸው ሕይወት የሆናቸው መከታ የሆናቸው ምግብ የሆናቸው መጠጥ የሆናቸው ልብስ የሆናቸው መንገድ የሆናቸው ብርሃን የሆናቸው በሁሉ ዘንድ በእናንተ አብሬ እኖራለሁ። የምትናገሩትን ሁሉ አትጨነቁ፣ ከእናንተ ጋር እኔ ባየኔ በእናንተ አድሮ የሚናገር የአባት መንፈስ ቅዱስ ብሎ ተናገራቸው። የእግዚአብሔር ልጆች በዚህ ያላችሁ አባቶቻችን ነቢያትን፣ አባቶቻችን ሐዋርያትን፣ አባቶቻችን ቅዱሳንን በመረጠበት አንደበቱና ስልጣኑ የዛሬ 19 ዓመት ማለት ነው እግዚአብሔር አምላካችን እነሆ ኢየሱስ ክርስቶስ ጻድቅ በእውነት ብፁዕ አባታችንን አቡነ ሳዊሮስን ለቅድስና መረጣቸው። ደስ አይልም? እስታመስሉ እግዚአብሔር ለካ እግዚአብሔር ዓላማ ነበረው ማለት ነው። እነኛ ምስኪኖቹ ነቢያቱን ለመረጠበት አባቶቻችን ሐዋርያት ለመረጠበት አንደበቱ እግዚአብሔር አምላክ በእውነት አዘጋጅቶ አስሮ አልሞ እግዚአብሔር በቃሉ ሆኖ የዛሬ 19 ዓመት እግዚአብሔር መልካም ፈቃዱ ሆኖ በእውነት ያለ እግዚአብሔር ፈቃድ መሾም አይቻልም፣ መምጣት አይቻልም፣ መባረክ አይቻልም፣ ማገልገል አይቻልም፣ ዲያቆን መሆን አይቻልም። ያለ እግዚአብሔር ፈቃድ በእውነት የእግዚአብሔር ልጆች ዲያቆን መሆን፣ ካህን መሆን፣ መነኩሴ መሆን፣ ጳጳስ መሆን፣ ፓትርያርክ መሆን፣ ምዕመናን መሆን አይቻልም። እግዚአብሔር ፈቃዱ ሆኖ የዛሬ 19 ዓመት እግዚአብሔር አምላክ ለዚህ ቤተክርስቲያናቸው ብፁዕ አባታችን አንጋፋው አባታችን ትልቅ አባታችን እግዚአብሔር አምላካችን የዛሬ 19 ዓመት እነሆ ቤተክርስቲያናቸውን በበለጠ እንዲያገለግሉ እግዚአብሔር አምላክ ለዚህ አዘጋጃቸው። ለካ እግዚአብሔር ያዘጋጃል። ማን ያዘጋጃል? አይሰማም። ማን ያዘጋጃል? እግዚአብሔር ያዘጋጃል። እግዚአብሔር ይባርካል። እግዚአብሔር ይጠራ። ዛሬ በእውነት በዚህ ተገኝተን ይህን ቅዱስ
በዓል ይህን የተከበረውን በዓል ስናከብር እኛ እጅግ እንደሰታለንና ለዚህ ነው ብፁዕ አባታችንን ለሆኖ አምላካችን ኢየሱስ ክርስቶስ እናንተ የመረጣችሁን አይደለም እኔ ግን መርጫቸዋለሁ፣ እኔ ግን ሾሜያቸዋለሁ ያለው ዛሬ በሆነ አባታችን እግዚአብሔር ፈቃድ ሆኖ ብፁዕ አባታችንን ለዚህ ክብር የዛሬ 19 ዓመት ለዚህ ክብር አምጥቶ 19 ዓመት ሙሉ ደከመን ሰለቸን ሳይሉ እንቅፋቱንም መከራውንም ችግሩንም በእውነት እየተጋፈጡ እዚህ ደርሰዋልና በእውነት ችግሩ ሁሉ አልፎ እየተሻገሩ እሳቸው ተሻግረው ቤተክርስቲያናቸውን የሚያሻግሩ ብርሃነ ዓለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ መከራ ሁሉ አለ ሌላውን ሳንቆጥር ችግሩንም ረሃቡንም ሐዘኑንም እንግልቱን ሁሉ ሳንቆጥር ዕለት ዕለት የሚያስጨንቀን የቤተ ክርስቲያን ጉዳይ ነው። የቤተ ክርስቲያን ጉዳይ አሳስቧቸው ብፁዕ አባታችን አቡነ ሳዊሮስን ይኸው 19 ዓመት የምንኩስናው ሳይቆጠር በጵጵስና በጵጵስና ብቻ 19 ዓመት ይህ ሁሉ ድካሙም ፈተናውም ችግሩም ሐዘኑም ሳይሳቀቁ እዚህ ደርሰዋልና ማን ይመስገን፣ ማን ይመስገን። እግዚአብሔር አምላካችን የተመሰገነ ይሁን። በእውነት እንደው ቃሉን ለማሳጠር ያህል ትምህርቱን ለማሳጠር ያህል ብፁዕ አባታችን አቡነ ሳዊሮስ አንጋፋ አባታችን፣ ጀግና አባታችን በእውነት ከተሾሙ ጊዜ ጀምሮ በሌላውም አህጉረ ስብከት በተመደቡበት አህጉረ ስብከት መንጋውን በማስተዋል በጥበብ እየመሩ የቆዩ መንጋውን በጥበብ የሚመሩ በማስተዋል የሚመሩ ለመንጋው የሚጨነቁ ለመንጋው የሚያስቡ ወጣቱ ትውልዱ በቋንቋው እንዲማር በእውነት በቋንቋ ተምሮ ሃይማኖቱን እንዲያውቅ ቤተክርስቲያኑን እንዲያውቅ በወንጌል የበለጠ ተምሮ አውቆ ምዕመናን ልጆቻችን ከቤተክርስቲያን ማውጣት የለባቸው እኛ ያለን በቋንቋው መማር አለባቸው። ያመኑት እንዲሰሙ ያላመኑት ደግሞ ወደ ቤተክርስቲያን እንዲመለሱ ብለው የሚያስቡ ብፁዕ አባታችን አቡነ ሳዊሮስ ናቸውና በወት አንጋፋ አባት ጀግና አባት ይገርመኛል። እኔ አስበው አቅደው ያሰቡትን ያቀሩትን ከግብ የሚያደርሱ አስበው አቅደው እስካሁን ድረስ በእውነት እግዚአብሔር ጋሻ ሆኗቸው፣ እግዚአብሔር መከታ ሆኗቸው፣ እግዚአብሔር ብርሃን ሆኗቸው፣ እግዚአብሔር መንገድ ሆኗቸው ሁሉንም ችግሩን እያለፉ ዛሬ በእውነት ቤተክርስቲያናችን በግብ እኛ ሁላችንም ምዕመና እኛ ሁላችንም የብፁዕ አባታችን የአቡነ ሳዊሮስ ምስጋና ሁላችንም ማለት ነው። እሳቸው ተሻግረው እኛንም ጭምር በእውነት አስበው አቅደው እኛም ጭምር ወደዚህ ስልጣን ወደዚህ አገልግሎት እንድንመጣ ቤተክርስቲያንን በበለጠ እንድናገለግል የእሳቸው የተጋድሎ የድካማቸው ፍሬዎች ነንና ሌሎቹም ገና የሚመጡ ገና የሚያልሙ ገና የሚሻገሩ ገና ቤተክርስቲያንን እንዲያገለግሉ የሚያቀሉ የሚያስሩ በእውነት ጀግና ብርቱ አባታችን በትንሹ በትልቁም የማይሳቀቁ ልበ ሙሉ አባታችን ናቸው። ልበ ሙሉ አባታችን ናቸውና በእውነት ከሚገባቸው እግዚአብሔር አምላካችን በእውነት ይህን ሁሉ እዚህ ድረስ በእውነት ብዙ የነበረውን ፈተና የነበረውን ችግር የነበረውን ፍጥጫ የነበረውን ግንጫ ታውቃባቸውና በዚህ ልክ በእውነት አባታችን እዚህ ደርሰዋልና እና እጅግ እንኮራባቸዋለን። እኔ በእውነት እንደሳችን ጀግና መሆን እፈልጋለሁ። ጠንካራ ለቤተክርስቲያን ወደኋላ የማይሉ ኦርቶዶክስ ወደኋላ የማይሉ ቤተክርስቲያናችን የበለጠ እንድታበል ፍሬ እንድታፈራ ምዕመናን ልጆቻችን ወደኋላ እንዳይሉ እንዳይበተኑ እኛ ቆመን እኛ የበለጠ እናንተ እንድናገለግል ነው ሀሳባቸውና እኛም እንደሳቸው በእውነት መሻገር ማገልገል ነው የምንፈልገው። ይህን ሁሉ አደረገልን አምላካችን ስሙ የተመሰገነ ይሁን።
እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም፣ እኔ ሾሜያችኋለሁ ብሎ በገባው ቃል አምላካችን እግዚአብሔር ይህን ሀሳብ የዛሬ አጀንዳ የሁሉ ዘመናት ያገለገሉበት የቆዩበት የእግዚአብሔር ሀሳብ ነውና የእግዚአብሔር ዓላማ ነውና የእግዚአብሔር እቅድ ነውና የእግዚአብሔር ፈቃዱ ሆኖ በዚህ ደርሷል። የበለጠ ብፁዕ አባታችን አሁንም ሰፊ ዘመናትን ረጅም ወራትን ሰጥቶ ለመንበረ ቅዱስናቸው በሀገረ ስብከታቸው ያኑርልን። በድጋሜ ብፁዕ አባታችን እንኳን ለ19ኛው የሲመት በዓሎ በሰላም በጤና እንኳን አደረሶ እላለሁ። ሁላችሁ እንኳን አደረሱ ብላችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። ለምናን ልጆቻችን በእውነት በዚህ ያላችሁ እግዚአብሔርን የምትሰሙ ቃሉን የምትሰሙ በቃሉ የምትባረኩ ዕለት ዕለት ወደ ቤተ መቅደስ የምትመጡ ዕለት ዕለት በእውነት ድምፁ ለመስማት ቃሉ ለመስማት በዚህ ያላችሁ ሁላችሁንም ቸሩ አምላካችን እግዚአብሔር ባርካችሁ። ሁላችሁንም እግዚአብሔር አምላካችን ቤታችን በበረከት ይሙላላችሁ። ቤታችሁ በበረከት ይሙላላችሁ። ስራችሁን ሕይወታችሁ ሁሉ ይባርክላችሁ። ከፊት ይቅደማችሁ፣ ከኋላ ይከተላችሁ፣ በቀኝ በግራ ሆኖ ይጠብቃችሁ። ፈተናውንም ችግር ሁሉ ያስወግድላችሁ። በዚህ ቤተ መቅደስ በይቅርታ አደባባይ የተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ሁላችሁንም ሰብስባችሁ ሕፃናቱን በጥበብ ሕፃናቱን በሞገስ አሳድጎ ለቁም ነገር አብቃልን። ብፁዕ አባታችን እንኳን ደስ አሎት። እግዚአብሔር ይስጥልኝ። እንግዲህ እጅግ በጣም ደስ የሚል ነፍሳቸውን የሚያረሰርስ ቃለ ወንጌል ነበር። Ididiada galani Kenya ulfina sate